ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ቀለል ያሉ ስማቸውን የእናንተን ስም ለይታችሁ እንዴት መጻፍ እንደምትችሉ የሰው ስም እንዴት መጻፍ እንደምትችሉ በቀላሉ ብዙ ሰዎች ይቸገራሉ የራሳቸውን ስም መጻፍ። ምክንያቱም ፊደሎችንና ቃላት ምስረታዎችን ባለማወቅ ማለት ነው። ስለዚህ ለእናንተ ይጠቅማል፣ በደንብ ይረዳችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው መከታተላችሁን አትርሱ። በተጨማሪ ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁና እንዲሁም አዳዲስ መለቃቸው ቪዲዮዎች የሚደርሷችሁ መጀመሪያ ላይክ በማድረግ ጀምሩ። እኔን ታግዙኛላችሁ፣ ታበረታቱኛላችሁ። ደግሞ ቀጣይ ሌላ የተሻለ ቪዲዮ ማመጣላችኋለሁ። በተጨማሪ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትስአፕ እና በቴሌግራም ብታናገሩኝ በአጭር ጊዜ ውስጥ ማንበብ መጻፍ እንድትችሉ እረዳችኋለሁ፣ አግዛችኋለሁ ማለት ነው። ስለዚህ ወደ ትምህርታችን ስንመለስ የእናንተን ስም መርጣችሁ ኮሜንት መስጫው ላይ ጻፉት። የእናንተን ስም ፈልጋችሁ ጻፉ። ከሌለም ደግሞ የራሳችሁን ስም ኮሜንት መስጫው ላይ ታች ጻፉልኝ ማለት ነው። እኔ ያየው ትክክል ነው ትክክል አይደለም የሚለውን በደንብ አሳውቃችኋለሁ። ስለዚህ ከመጀመሪያው ስንጀምር መጀመሪያ የምናገኘው ምን ይላል? ሀያት። አንድ ላይ ምን ይላል? ሀያት አይልም? ሀያት። በጣም አሪፍ ሀያት ይላል። አንድ ላይ ሀያት። በጣም ቆንጆ። በመቀጠል እዚህ ጋር ምን ይላል? ፈትያ። ፈትያ ፈትያ። በጣም አሪፍ ፈትያ። በመቀጠል ማህሌት። ማህሌት ማህሌት። በጣም አሪፍ ማህሌት። በመቀጠል አስቴር። አንድ ላይ አስቴር አስቴር። በጣም ቆንጆ። በመቀጠል ጦይባ ጦይባ ጦይባ። በጣም አሪፍ። በመቀጠል ትዝታ 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 ይላል። በጣም ቆንጆ። በመቀጠል እዚህ ጋር ባሉት ደግሞ ሁለተኛው መስመር ፎዚያ ፎዚያ ፎዚያ። በጣም ቆንጆ። በመቀጠል ሰሚራ ሰሚራ ሰሚራ። በጣም አሪፍ። በመቀጠል ሰላም ሰላም ሰላም። በጣም አሪፍ። በመቀጠል ትዕግስት ትዕግስት ትዕግስት። በጣም ቆንጆ። በመቀጠል በለጠ በለጠ። በጣም አሪፍ። በመቀጠል ሜላት ሜላት ሜላት። በጣም ቆንጆ። እነዚህ ደግሞ ሁለተኛው መስመር ያሉ ናቸው። በመቀጠል ደግሞ ሶስተኛው ጋር ያሉትን እየጠራን እንሄዳለን። መጀመሪያ ምን ይላል? ሀጎስ ሀጎስ። በጣም አሪፍ። በመቀጠል ቶሎሳ ቶሎሳ። በጣም ቆንጆ። በመቀጠል ገነት ገነት። በጣም አሪፍ። በመቀጠል ጫልቱ ጫልቱ። በመቀጠል ሶስና ሶስና። በጣም አሪፍ። መጨረሻ ደግሞ ያለው ምን ይላል? ጸጋነሽ ጸጋነሽ። በጣም ቆንጆ። እዚህ ላይ እንግዲህ የእናንተን ስም መርጣችሁ ትክክለኛውን ጽሑፍ ኮሜንት መስጫው ከታች ላይ አስቀምጡልኝ። አስተያየት መስጫው ያለ ጽፋችሁ ትክክል መሆን አለመሆናችሁ እኔ ደግሞ አሳውቃችኋለሁ ማለት ነው። በመቀጠል ደግሞ እስቲ ወደ ጎን ደግሞ እያነበብናቸው እንሂድ። ወደ ጎን ወደዚህ አንድ ዙር እንድገማቸው። መጀመሪያ ምን ይላል? ሀያት ሀያት። በመቀጠል ፎዚያ ፎዚያ። በመቀጠል ሀጎስ ሀጎስ። እንግዲህ አንደኛው መስመር ጨረስን። ወደ ሁለተኛው መስመር ስንመጣ ፈትያ ፈትያ። ሰሚራ ሰሚራ። ቶሎሳ ቶሎሳ። በጣም አሪፍ። ይሄን ይመስላል። በመቀጠል ሶስተኛው መስመር ማህሌት ማህሌት።
በመቀጠል ሰላም ሰላም፣ በመቀጠል ገነት ገነት። በጣም ቆንጆ። ይህንን ይመስላል ማለት ነው። አራተኛው መስመር ደግሞ አስቴር አስቴር፣ ትዕግስት ትዕግስት፣ ጫልቱ ጫልቱ። በጣም አሪፍ። አራተኛው መስመር። ወደ አምስተኛው መስመር ስንመጣ ጦይባ ጦይባ፣ በለጠ በለጠ፣ ሶስና ሶስና። በጣም አሪፍ። አምስተኛው መስመር ይሄን ይመስላል ማለት ነው። በመቀጠል ወደ ስድስተኛውና ወደ መጨረሻው ስንሄድ ትዝታ ትዝታ፣ ሜላት ሜላት፣ ጸጋነሽ ጸጋነሽ። በጣም አሪፍ። እንግዲህ እነዚህ እናንተ በቀላሉ ትለያቸዋላችሁ ብዬ ያሰብኳቸው ስሞች ናቸው። በብዛት የምንጠቀምባቸው ስሞች ናቸው። የሰዎች ስም ናቸው። እናንተም የራሳችሁን ስም ኮሜንት መስጫው ላይ አስተያየት መስጫ ሳጥን ላይ ጻፉት ከታች ባለው። ቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።